ሰላም ውድ የኤም ሃንተር ተከታታይ ቤተሰቦች እንዴት ናችሁ? ከባለፈው የቀጠለውን ፓርት 2 ቪዲዮ ስለ ፋንዳሜንታል አናላይሲስ ዛሬ ፕራክቲካል ክፍሉን አንድ በአንድ ማሳያችሁ ይሆናል። እስከ መጨረሻ አብራችሁ ይሁኑ። እሺ፣ በመጀመሪያ ምን እናደርጋለን? ወደ ክሮም ብራውዘራችሁ ትመጡና ትከፍታላችሁ። ጎግል ላይ ወይም ክሮም ብራውዘር ላይ እንከፍትና ለምሳሌ ይሄኛውን አካውንት ነው የምጠቀመው። እዚህ ጋር ፎሬክስ ፋክተሪ ብላችሁ ሰርች ታደርጋላችሁ። መጀመሪያው ላይ ፎሬክስ ፋክተሪ ብለን ሰርች እናደርጋለን። ልክ እንደዚህ ሰርች ስናደርግ መጀመሪያ ላይ የሚመጣልንን ነው አንዴ ክሊክ የምናደርገው። መጀመሪያ ላይ የመጣልንን ሊንክ ክሊክ እናደርጋለን። ልክ መጀመሪያ ላይ ስትከፍቱት እንደምታዩት ኢንተርፌሱ ይሄን ይመስላል። ፎሬክስ ፋክተሪ በውስጡ ፎርምሶችን፣ የትሬደሮች እዚህ ጋር ሀሳብ የሚሰጣጡበትን ኒውሶችን፣ ኢኮኖሚክ ኒውስ ካላንደሮችን፣ ማርኬቶች እና ብሮከሮች እዚህ ጋር ማግኘት ትችላላችሁ። ዛሬ ግን የማሳያችሁ እዚህ ጋር ስለ ኒውስ ካላንደር ስለሆነ እዚችኛዋ ላይ ካላንደር የምትለዋ ላይ እንመጣለን ማለት ነው። አንዴ ክሊክ እናደርጋለን እሷ ላይ። ልክ ክሊክ ስናደርግ እዚህ ጋር ኒውሱ የተቀመጠበት ካላንድ የተደረገበት እዚህ ጋር እንደምታዩት ነው። እዚህ ጋር የተለያዩ ፔሮች አሉ። እዚህ ጋር እንደምታዩት እዚህ ጋር የተለያዩ ፔሮች አሉ። እዚህ ጋር የተለያየ ዲፍረንት ታይፕ ኦፍ ኒውስ አለ ማለት ነው። ይሄኛው ሎ ኢምፓክት ኒውስ ናቸው በቢጫ የምታዩቸው። ወደታች ወረድ ብላችሁ ስታዩት እዚህ ጋር እንደ ካናዲያን ዶላር ላይ ሃይ ኢምፓክት ኒውስ አለ። ከዛ እዚህ ጋር ዩኤስዲ ላይ ደግሞ ሚዲየም ኢምፓክት ኒውስ አለ ማለት ነው። ስለዚህ ይሄ ሁሉም ያስፈልጋል ማለት ወይም ደግሞ እንጠቀመዋለን ማለት ስላልሆነ ምን እናደርገዋለን? ባለፈው እንዳልኳችሁ የሚስተካከል ሴቲንግ አለ ብያችኋለሁ። ሴቲንግ ላይ መተን ፊልተር አውት እናደርጋቸዋለን ማለት ነው። እዚህ ጋራ አፕ ኔክስት የሚል አለ። ከሱ ቀጥሎ ሰርች ኢቨንት የሚል አለ። ከሱ ቀጥሎ ፊልተር የሚል አለ። እዚህ ፊልተር የሚለው ላይ ክሊክ እናደርጋለን። ልክ እነዚህ ክሊክ ስታደርጉ ይሄ ኢንተርፌስ ይመጣላችኋል። ስለዚህ እዚህ ጋር እኛ የምንጠቀመው የትኛው ነው? ሃይ ኢምፓክት ኒውስ ወይም ደግሞ ሬድ ፍላጎን ብቻ ነው ማለት ነው። ስለዚህ እዚች ጋራ የምታዩት ችግራጫዋ ይሄ ባንክ ሆሊዴ ይባላል። ባንኮች አመታዊ በዓል ሲኖራቸው ምናምን የምትወጣ ኒውስ ናት። ስለዚህ ይሄ አያስፈልግም። ሎ ኢምፓክት ኒውስ አለ፣ ይሄም አያስፈልግም። ሚዲየም ኢምፓክት ኒውስ አለ፣ ይሄም አያስፈልግም። ስለዚህ እኔ እዚህ ጋር ማንን አስቀረው? ሃይ ኢምፓክት ኒውሷን ብቻ አስቀራለሁ ማለት ነው። ይሄ ከታች በኩል ኢቨንት ታይፕ የሚለውን እነዚህ ምንም አነካቸውም። እነዚህ ዜናዎቹ አይነት ናቸው ማለት ነው። የሴንትራል ባንክ አለ፣ ቦንድ አለ፣ ኤምፕሎይመንት ኢንፍሌሽን አለ፣ ሃውሲንግ አለ፣ ኮንሱመር ሰርቪስ አለ፣ ቢዝነስ ሰርቬይ አለ፣ ስፒች አለ፣ ሌሎችም ስላሉ እነዚህን አነካቸውም ማለት ነው። እዚህ ጋር ደግሞ ከረንሲ የሚለውን እንመጣላ። የምትጠቀሙት ወይም ደግሞ ትሬድ የምታደርጉትን ከረንሲ ታስቀሩና ሌላ የማትጠቀሙትን ፊልተር አውት ታደርጋላችሁ ማለት ነው። ለምሳሌ እኔ እዚህ ጋር የምጠቀመው ጎልድ ስለሆነ ዩኤስዲ ብቻ ተውና ሌላውን እንዳለ ፊልተር አውት አደርገዋለሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ዩኤስዲ ብቻ ቀረች ማለት ነው እዚህ ጋር። ከዛ ምን አደርገዋለሁ? ሃይ ኢምፓክት ኒውስ አለች፣ ዩኤስዲ አለ። አሁን ሃይ ኢምፓክት ኒውስ ነው ዩኤስዲ ብቻ ነው የሚመጣልኝ ማለት ነው። እነዚህ እንዳሉ ግን ሃይ ኢምፓክት ዩኤስዲ ብቻ። ስለዚህ አፕላይ ፊልተር አውት የምትሏን እዚች ጋር አንዴ ክሊክ ታደርጋላችሁ ማለት ነው። ይሄው እዚህ ጋር እንደምታዩት ሃይ ኢምፓክት ኒውስ አለ፣ ዩኤስዲ ብቻ ነው ማለት ነው። የመጀመሪያው ስቴፕ ይሄ ነው። የሁለተኛው ስቴፕ ምን ታደርጋላችሁ? ፊልተር አውት ካደረግን በኋላ መተን ታይሙን ማስተካከል አለብን። ሰዓቱን ወደ G+3 ናይሮቢ መቀየር አለብን ማለት ወደ ኢስት አፍሪካ ሰዓት እንደዛ መቀየር አለብን። የት ጋር ነው እሱን መተን የምናደርገው? እዚች ጋር እንደምታዩት ሰርች የምትላለች ክሬት አካውንት ሎጊን የሚል አለ፣ ክሬት አካውንት። ከዛ ሰርች በመሃላቸው ደግሞ ምን አለ? ታይም አለ። አንዴ ክሊክ እናደርጋለን እዚህ ታይም ዞኑ ላይ ማለት ነው። እንደዚህ ክሊክ ካደረግን በኋላ እታች ጋር ታይም ዞን የሚለው ላይ መተን እቺኛዋ ወረታች እንደዚህ እንከፍታታለን። ከዛ G+3 ነው የምንፈልገው። እዚህ ጋር እንደምታዩት G-12 አለ፣ -11 አለ። ወረታችን እንወርዳለን ማለት ነው። -3 አለ። እኛ የምንፈልገው +3 ነው። +1 አለ፣ +2 አለ። ከዛ +3 ውስጥ ናይሮቢ የሚለው ይሄኛው ማለት ነው። ይሄኛው ኢስት አፍሪካ ታይም ሴሽን ነው። ስለዚህ ይሄኛው ላይ እናደርጋለን፣ ታይም ዞን ላይ ነው። ከዛ ሴቭ እናደርገዋለን ማለት ነው። ልክ እንደዚህ ሴቭ ስናደርገው ወረኛ ሰዓት ይቀይርልናል ማለት ነው። የመጀመሪያው ሁለቱ ስቴፕ ይሄ ነው። ፊልተር አውት እናደርጋለን። ከዛ ሴቲንጉን እናስተካክላለን። በእንደዚህ አይነት መልኩ እንጨርሳለን ማለት ነው። ሲቀጥል ሌላኛው ደግሞ የቀረን ምንድነው? ባለፈው እንደነገርኳችሁ ማወቅ ያለብን 3 ነገሮች በዋናነት ይሄን ካረገን በኋላ እዚህ ጋር ማወቅ ያለብን ፕሪቪየስ ምንድነው፣ ፎርካስት እና አክቹዋል የሚሉትን ማወቅ አለብን። ከዛ ዜናው የሚወጣበት ቀንና ዜናው የሚወጣበት ሰዓት ማወቅ አለብን ማለት ነው። 3 ነገር እዚህ ጋር ያሉት ዳታዎችን ማወቅ አንድ፣ ፎርካስቶችን ማለት ነው። ሁለተኛ እዚህ ጋር ያለው እንዴት ማወቅ አለብን፣
መቼ ነው ዜና የሚወጣው። ከዚህ ጋር ያለው ሰዓቱን ማወቅ አለብን ማለት ነው። ለምሳሌ ዛሬ ለምሳሌ መንዴይ ዲሴምበር 15 ላይ መንዴይ ዲሴምበር 15 ላይ ምን የለም ዜና የለም። እንደምታዩት መንዴይ ብሎ ባዶ ነው። ቲውስዴይ ማክሰኞ ላይ ደግሞ ስንት ዜናዎች አሉ? 1 2 3 4 5 6 ሃይ ኢምፓክት ኒውሶች አሉ ማለት ነው። ግን እነዚህ 6 ሃይ ኢምፓክት ኒውሶች በተመሳሳይ ሰዓት አይደሉም ሁሉም። የመጀመሪያው 10 ሰዓት ከ15 ደቂቃ በእኛ አቆጣጠር ከሰዓት 10 ሰዓት 15 ደቂቃ ላይ የወጣ ነው። ሌላ ደግሞ አምስቶቹ የተቀሩት ደግሞ 10 ሰዓት ተኩል ላይ የወጡ ናቸው ማለት ነው። ስለዚህ እዚህ ጋራ ይሄንን መለየት መቻል አለባችሁ። ሌላው እዚህ ጋራ ምንድነው ፕሪቪየስ ፎርካስት እና አክቹዋል የሚለውን ማወቅ ነው። ፕሪቪየስ ብሎ ማለት ምንድነው የባለፈው ሳምንት ሊሆን ይችላል፣ ወር ሊሆን ይችላል። ለመጨረሻ ጊዜ ኤዲፒ ዊክሊ የወጣበት 4.8 ነበር። ከዛ ፎርካስት የለውም። ከዛ አክቹዋሉ ነው የምናየው። ፎርካስት ከሌለው እንተዋለን ማለት ነው። ጀስት መራቅ አለብን። እንደተነጋገርነው ምንም ትሬድ ማድረግ አያስፈልግም ዜናዎች በሚኖሩበት ጊዜ ብለናል። አሁን ለምሳሌ እዚህ ጋራ ምን ላሳያችሁ። ሌላ ለምሳሌ እዚህ ጋራ ነን ፋርማል ኢምፕሎይመንት ቼንጅ ወይም ደግሞ ኤንኤፍፒ የምንለው ማለት ነው። ነን ፋርማል ፓይሮል አለ እዚህ ጋራ። ስንት ሰዓት ላይ ነው ያለው ነን ፋርማል ፓይሮል? እዚህ ጋራ እንደምታያችሁ ይሄኛው 10 ሰዓት ተኩል ማክሰኞ ዲሴምበር 16 10 ሰዓት ተኩል ላይ ነን ፋርማል ፓይሮል አለ። ዜናው ፕሪቪየስ ዜናው ስንት ነበር? 105,000 ኔጌቲቭ 105,000 ነበር። ከዛ ፎርካስቱ ደግሞ ይሆናል ተብሎ የተጠበቀው ምንድነው 51,000 ከኔጌቲቭ 105,000 ወደ 51,000 ወደ ፖዚቲቭ 51,000 ይጨምራል ተብሎ ነበር የተጠበቀው። አሁን እኛ በደንብ እዚህ ጋር ትኩረት ሰጥተን ማየት ያለብን የትኛው ላይ ነው? ፎርካስቱ ላይ ነው ማለት ነው። ፎርካስቱ 51 አይደለም የሚለው ከ51 ከበለጠ ለዩኤስዲ ጥሩ ነው። ያ ብሎ ማለት ዩኤስዲ ጥንካሬ ያገኛል ማለት ነው። ከ51 ከቀነሰ ግን ለዩኤስዲ መጥፎ ነው። ስለዚህ አሁን ይሄን ቻርት ላይ እንዴት እንደምንጠቀመው ላሳያችሁ። አሁን እዚህ ጋር ፎርካስቱ ስንት ነበር? 51 አይደለ? ከ51 አክቹዋሉ 64 ከሆነ ጨምሯል ወይስ ቀንሷል? ጨምሯል ካላችሁ በትክክል በስንት ነው የጨመረው? በ13,000 ጨምሯል ማለት ነው። ስለዚህ ለዩኤስዲ በጣም ጥሩ ነው። ይሄ ብሎ ማለት ደግሞ እንደ ዩሮ ዩኤስዲ እንደ ጎልድ ዩኤስዲ ጂቢፒ ዩኤስዲ ያሉት ደግሞ ምን ያደርጋሉ ማለት ነው? ከረንሲው ይቀንሳል። ምክንያቱም ዩኤስዲ ከጨመረ እነሱ ይቀንሳሉ ማለት ነው። እነሱ ከጨመሩ ዩኤስዲ ይቀንሳል ነው። ስለዚህ አሁን ቻርቱ ላይ መጥቼ ላሳያችሁ እንዴት እንደምንጠቀም። ትሬዲንግ ቪው ብላችሁ ሰርች ታደርጋላችሁ። እሺ ትሬዲንግ ቪው ብለን ጎልድ ላይ ሰርች እናደርጋለን። እስኪ ከፍትልን ድረስ ትንሽ እንጠብቃለን። አሁን ያው እንደምታዩት ከፍቶልናል። እዚህ ጋር ይሄኛው ሴትአፕ በጣም ስላለው በሌላ ላሳያችሁ። አሁን እዚህ ጋር ተመልከቱ። ዜናው መች ነበር? ዜናው መጀመሪያ እንዳልኳችሁ ቀኑን ነው የምታዩት። ዲሴምበር ማክሰኞ ዲሴምበር 16 ማክሰኞ ዲሴምበር 16 10 ሰዓት ተኩል ላይ እነዚህ ዜናዎች አሉ። ከነዛ ውስጥ አንዱ ምንድነው? ነን ፋርማል ፓይሮል። ስለዚህ ጥንካሬ አግኝቷል። ይሄኛውም ጥንካሬ አግኝቷል። ሞስት ፕሮባብሊ እነዚህ ጥንካሬ ካገኙ የመጨመር ቻንስ አለው ብዬ ነው የማስበው። ጎልድ ደግሞ ከጨረሰ እንትን ዶላር የመጨመር ቻንስ አለው ነው ብዬ የማስበው። ዶላር ደግሞ ከጨመረ ያኛው ይወርዳል ማለት ነው። ስለዚህ አሁን እዚህ ጋራ ዌድነስዴይ አለ፣ ዌድነስዴይ 10 አለ፣ ፍራይዴ፣ ቲውስዴይ። አሁን ቲውስዴይ ላይ ገብተናል ማለት ነው። እንደምታዩት መንዴይ ይሄው ቲውስዴይ ላይ ገብተናል። ቲውስዴይ እሺ 3 ሰዓት 5 ሰዓት ከጠዋቱ 1 ሰዓት 6 ሰዓት 7 ሰዓት ይሄው እንደምታዩት ማለት ነው። እዚህ ጋራ ቺኛዋ ኤሪያ ላይ ናት ዜናዋ ያለችው። እዚህ ጋር ሰዓቱ ይታያችኋል አይደለ? ይሄኛው 9 ሰዓት ላይ ነው። የአንድ ሰዓት ስለሆነ ቺኛዋንና ቺኛዋ ላይ እናሰምራለን ማለት ነው። ቺኛዋ ላይ እናሰምራለን። ከዛ ወደ 15 ሚኒት ወርደና ያለን ማለት ነው። ይሄው እንደምታዩት እዚህ ጋር ለምሳሌ ቲውስዴይ 16 እሺ ይሄኛው ከ15 10 ሰዓት ሲሆን ነው የምንጠብቀው።
10 ሰዓት ከ5 10 ሰዓት ተኩል ይሄው ከዚህ ጀምሮ ማለት ነው 10 ሰዓት ተኩል ከዚህ ጀምሮ እንደምታዩት እስከዚህ ድረስ ምን አድርጓል? ጎልድ ጨምሯል ማለት ነው። ጎልድ ጨምሯል። ይሄው እንደምታዩት ይሄን ያህል ሙቭ ነው ሄደው። ምክንያቱም ተመልከቱ እዚህ ጋር ዩኤስዲ ጥንካሬ ያገኘው እዚህኛው ላይ ብቻ ነው። አንደኛ እዚህ ጋራ ወርቋል። ይሄኛው ሃይ ኢምፓክት ኒውስ ነው። ስለዚህ ጎልድ 1 2 3 ሶስቱ በሶስት ዩኤስዲ ጥንካሬውን አጥቷል፣ በሁለት ግን ጥንካሬ አግኝቷል አይደለ? ስለዚህ ሞስት ፕሮባብሊ ምንድነው የሚሆነው? ጎልድ ጥንካሬውን ያጣል። ጎልድ ደግሞ ጥንካሬውን ካጣ ምን ይሆናል ማለት ነው? ይሄኛው ዶላር ይሄ ጎልድ ጥንካሬ ያገኛል ማለት ነው። ዶላር ጥንካሬውን ካጣ ስለዚህ ወደ 500 ፒፕስ ምናምን የሚሆን ሂዶልናል ማለት ነው። እስኪ ይሄኛውን እሺ፣ በሌላ ዜና ደግሞ ላሳያችሁ። እንደዚሁ በሌላ ዜና ደግሞ ላሳያችሁ። እስኪ ወደ ፕሪቪየስ ወደ አለፉት ሳምንታት ልመለስና ለምሳሌ እዚህኛው ላይ ተመልከቱ። ዴቱ እንደምታዩት ይሄኛው ዜና ፎርካስቱ 7.14 ሚሊዮን ነበር። ከዛ አክቹዋሉ 7.67 ሚሊዮን ነው። ስለዚህ ጨምሯል ማለት ነው። ከነበረበት ከፍ ብሎ ስለወጣ ዩኤስዲ ምን ይሆናል? ጥንካሬ ያገኛል። ዩኤስዲ ጥንካሬ ካገኘ ጎልድ እንደ ዩሮ እንደ ጂቢፒ ቤስ ካረንሲያቸው ኮት ካረንሲ ዩኤስዲ የሆነ ደግሞ ምን ይሆናሉ? ይወርዳሉ አይደለ? እሺ ቀኑን እንይ። ይሄኛው ማክሰኞ 9 ቲውስዴይ ላይ ነው። ከስንት ሰዓት ነው? ከቀኑ 12 ሰዓት ራሱ ላይ ያ ብሎ ማለት በእኛ ሰዓት ስንት ሰዓት ማለት ነው? 6 ሰዓት ማለት ነው። በእኛ 6 ሰዓት አካባቢ ላይ አይ ቲንክ ኖ ፒኤም አይደለ እዚህ ጋር ያለው በእኛ 12 ሰዓት አካባቢ እንደዛ ነው የሚመስለኝ። አዎ በእኛ 12 ሰዓት ላይ ማለት ነው። ይሄ በእኛ 12 ሰዓት ላይ ቲውስዴይ በእኛ 12 ሰዓት ላይ። እሺ እዚህ ጋር ነው እንደምታዩት እዚህ ጋር መንዴይ ላይ ነው ያለ ነው። መንዴይ 15 ነው። እኛ ቲውስዴይ ነው የምንፈልገው። ፍራይዴይ ላይ መተናል። ፍራይዴይ እሺ ይሄው ቲውስዴይ 9 ላይ ደርሰናል ማለት ነው። ቲውስዴይ እዚህ አካባቢ ነው። ስለዚህ ዩኤስዲ ስለጨመረ እዚህ ጋር ዶላር ምን ያደርጋል? ጎልድ ምን ያደርጋል? ይወርዳል ማለት ቲውስዴይ 12 ይሄው እንደምታዩት እዚህ ጋራ ነው ዜናው የወጣው። ዩሲ ዚስ ዋን ማለት ነው። ኦኬ እንዴታለ ዌር ኢዝ ቨርቲካል ላይ ያው እንደምታዩት እዚህ ጋራ ቲውስዴይ 9 ዲሴምበር 25 ይልና 9 እዚህኛው ላይ። ስለዚህ ወደ 5 ሚኒት እንምጣና ላሳያችሁ። 5 ሚኒት ላይ ያው እዚህ ጋራ ማለት እንደምታዩት እዚህ ጋራ እንደምታዩት ስንት ነው? 6 ሰዓት ላይ አይደለ? አሁን ይሄኛው 7 ሰዓት ነው አይ ቲንክ። ተመልከቱ 6 ሰዓት እዚህ ጀምሮ ያው ዜናው እንደምታዩት እዚህ ጋራ ዜናው እንደምታዩት ዲሴምበር 10 ስንት ነው? ቲውስዴይ ዲሴምበር 9 ቲውስዴይ ዲሴምበር 9 6 ሰዓት ፒኤም ማለት ነው። ቲውስዴይ ዲሴምበር 9 6 ሰዓት ላይ ይሄው ከዚህ ጀምሮ 6 ሰዓት ላይ ነው። ከዚህ ጀምሮ እስከዚህ ድረስ ዶላር ምን አድርጓል? በጣም ወረደ ማለት ነው። ዝቅ ብሎ ነው የወረደው። ይሄን ያህል ነው ማለት ነው የመሄድ ኃይል ያለው ይሄን ያህል ተመልከቱ። ከዚህ ጀምሮ ይሄኛው እንደዚህ ከለያችሁ በኋላ ፒፕሱን ሜዠር ማድረግ ነው። ከዚህ እስከዚህ ወደ 260 ምናምን ፒፕስ ሄዷል ማለት ነው። አንድ ሺህ ሌላ ልጨምርላችሁና እንጨርሳለን። እስኪ መለስ ብለን ደግሞ ወደ ኋላ እንይ። አሁን ለምሳሌ ደግሞ እዚህኛው ላይ ተመልከቱ። እዚህኛው ላይ ይሄኛው ደግሞ ምንድነው ፎርካስቱ 52000 ነበር። 52000 ብቻ ነበር ፎርካስቱ 52000 ነበር። ዌድነስዴይ ላይ ማለት ነው 52000 ነበር። ቆይ እሱን ተወውና በሌላ ላሳያችሁ። እዚህ ጋር ቲውስዴይ ብቻ የምትላለች አይደል? እዚህ ጋር ቲውስዴይ ዲሴምበር 4 ላይ እንደምታዩት 219000 ነበር። አንኤምፕሎይመንት ክላይም ስራ የሌላቸው ሰዎች ቁጥራቸው በጣም ከፍ ያለ ነበር። ከዛ በሚቀጥለው አክቹዋል ላይ ቁጥር እነዛ ስራ የሌላቸው ሰዎች ስራ ያገኙ። ያ ብሎ ማለት ቀነሰ ማለት ነው። ስለዚህ ለምሳሌ የስራ አጥ ቁጥር ሲቀንስ ለአንድ ሀገር ኢኮኖሚ ከረንሲው ስትሪንግዝ ያገኛል። ስለዚህ እዚህ ጋር ምን አደረገ? ይሄ ዩኤስዲ ጥንካሬ ያገኘ ማለት ነው። ዩኤስዲ ጥንካሬ ያገኘ ማለት ጎልድ ይወርዳል ማለት ነው በሌላ አባባል። ስለዚህ ይሄኛው ደግሞ እስኪ መተንየው መቼ ነው ይሄኛው? ቲውስዴይ ዲሴምበር 4 ላይ ቲውስዴይ ዲሴምበር 4 ቲውስዴይ ሆኖ ተርስዴይ ዲሴምበር 4 ዲሴምበር 8 ነው ይሄኛው። ፍራይዴይ
ዲሴምበር 5 ፍራይዴ እዚህ አካባቢ ማለት ነው። እዚህ አካባቢ ነው ዜናው ያለው። ሰዓቱ መቼ ነው? 10 ሰዓት ተኩል ከሰዓት ማለት ነው። 10 ሰዓት ተኩል ላይ መተና ያለን 10 ሰዓት ተኩል ያወራ። ኦኬ ቲዩዝዴይ ዲሴምበር 4 እሺ ያው እዚህ ጋር ከዚህ ጀምሮ እንደምታዩት ከዚህኛው ጀምሮ 10 ሰዓት ተኩል በእኛ እስከዚህ ድረስ እንደምታዩት ይህን ያክል ወርዷል ማለት ነው። ስለዚህ ይህን ያህል ስለሆነ የሚወርደው እናንተ በዚህን ጊዜ ምን ማድረግ አለባችሁ? ዜናው መራቅ አለባችሁ 200 ፒፕስ ምናምን። ስለዚህ እንደዚህ ነው የምትጠቀሙት ማለት ነው። ሴቲንጉን ታስተካክላላችሁ፣ ታይም ዞኑን ታስተካክላላችሁ፣ ፎርካስቱን ታዩና አክቹዋሉ ነው። አክቹዋሉ ከፎርካስቱ ከበለጠ ጉድ ፎር ከረንሲ ለዛ ለከረንሲ ጥሩ ነው ትላላችሁ። ከዛ አሁንም ፎርካስቱ አክቹዋሉ ከፎርካስቱ ካንሰለ ለዛ ለከረንሲ መጥፎ ነው ትላላችሁ። እዚህ ጋራ ሰዓቱን ቀኑንና እዚህ ታዩና እዚህኛው ላይ ያለው ቀኑን ሰዓቱን ከዛ እዚህ ጋራ ማመሳሰል ነው ማለት ነው። ከዛ እንደዚህ አድርጋችሁ ትስላላችሁ። ከዛ ትሬድ ማድረግ አያስፈልግም ማለት ነው። እዚህ ጋራ መጠቀም ያለባችሁ ሃይ ኢምፓክት ኒውስ ነው። ሌላ እዚህ ውስጥ በጣም ብዙ መጠቀም የምትችሏቸው ነገሮች አሉ። ለምሳሌ እዚህ ውስጥ ሲግናል የሚሰጥበት ነገር አለ። ሀሳብ ሼር የሚደራረግበት ኒውሶች አሉ። ሴንቲመንት አናላይሲስ እዚህ ውስጥ ይሰራል። ሴሽን እዚሁ ላይ ማየት ትችላላችሁ። ብሮከሮችን ማየት ትችላላችሁ። እሱም በቀጣይ ቪዲዮ የማሳያችሁ ይሆናል። አመሰግናለሁ። ያልገባችሁ ነገር ካለ መታችሁ ከታች ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ቴሌግራም ሊንኬን አስቀምጠላችኋለሁ። እዛ ላይ መታችሁ አናግሩኝ። ላይቭ ሴሽን ማስረዳችሁ ይሆናል ማለት ነው አንድ በአንድ እስኪገባችሁ ድረስ። አመሰግናለሁ። መልካም